አባቶቻችን ከ130 ዓመት በፊት ታሪክ የሰሩት አይቻልም የሚለውን ትውፊት ሰብረውት ነው። አድዋ የነጻነት ብቻ ሳይሆን የቆራጥነትም ምልክት ነው። ግን ዛሬ ጠላታችን የኑሮ ውድነት ሆኗል። በደሞዝ መኖር አቅቶ ምኑ ጋ ነው የጀግና ልጅነቴ ብለህ ራስህን ጠይቀህ ታውቃለህ? መፍትሄው እጅህ ላይ ነው። እኔ የኑሮ ውድነትን ለማሸነፍ ዲኤክስን የዓለም አቀፍ የቢዝነስ ዕድሉን መርጫለሁ። ያለ ካፒታል በስልኬ ብቻ የራሴን ቢዝነስ እየገነባሁ ነው። ዲኤክስን ጤናህን እየጠበቀ የኢኮኖሚ ነፃነትህን የሚያስከብር የዘመኑ የ21ኛው መቶ ክፍለ ዘመን ዕድል ነው። ጀግና መሆን ማለት የራስን ኑሮ አሸንፎ ለሌሎች መትረፍ ነው። የአድዋን ድል የምናከብረው በወሬ ብቻ ሳይሆን በስራም ጭምር ነው። ጀግና መሆን ከፈለክ፣ አብረኸኝ መስራት ከፈለክ ጀግና ብለህ ኮሜንት ላይ ጻፍልኝ። መልካም የአድዋ በዓል ይሆንላችሁ።